ነግራችኋለሁ የጁጂትሱ ፓወር ይሄ ነው 3 ሳምንት ብቻ ነው ትሬን ያደረኩት ወንድማችን ሰይዶ I swear to God I'm proud of you for doing this seriously ወስደ ውጭ ሀገር ሄደህ ኢንቨስት አድርገህ ትሬን አድርገሃል አልስኩም ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up I promise you guys እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አልሐምዱሊላህ ረቢል ዓለሚን ድል የሚሰጠው የሚነሳው ማለት ነው አልሐምዱሊላህ ረቢል ዓለሚን ተሽዬ ገኛለሁ በላይ ነው እንደሚሰጠው ሴዶና ጆኒ ወይኔ አነሳችሁ ፈረጠችው ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክለብ ተች አድርገዋል ፋይቱ ሊጀመር ነው በሩ ተቆለፈ ሊጀምር ነው ፋይቱ ሊጀምር ነው ማን ሩጦ የሚጠቃ ይመስላችኋል ፋይቱ ጀምሯል ሴዶና ጆኒ ወይኔ አነሳችሁ ፈረጠችው ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው ጀርባውን ሰጠው ጆኒ ወይኔ ጉዴ ሴዶ ጀርባውን ሰጠው እንግዲህ ፓንቾችን እያሳረፈበት ነው ያለው በመጀመሪያ በሰከንዶች ውስጥ አቲ ጎዳሩ ያለቀ በመጀመሪያው ዙር ሊያልቅ ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው አረማር እጁን ቆለፈችው አርማር ሊሰብረው ነው እጅህ ምታንተ ኧረ ተሰበረ ጠንካራ ነው አረ ወደ አርማር እየሄደ ነው ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ ሴጆ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው እጁን ሰበረችው እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነህ አንተ ነህ ቀጨው እጁን ብዬ ነበር የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው ኧረ ገለበጣት ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው ፓንች እያደረገው ነው ኤልቦ እያደረገው ነው እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት አሁን ድጋሚ እጁን አታክ እያደረገው ነው እጁን ለመስበር ነው እንግዲህ እንዳይሰብረው በእናትህ በመጀመሪያው ዙር እጁን ተሰበረ አይደል ሰበረችው እጁን ጆኒ በመጀመሪያው ዙር አሸንፏል እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ናይስ ጥሩ ፋይት አሳይታችሁናል ከልብ አድርገን እናመሰግናለን ጆኒ ቤልቱን ተቀበል ሴዶ ጀግናችን ይህንን ፋይት እውን እንዲሆን አድርገዋል ሳሬም ፈርኒቸር ከልብ አድርገን እናመሰግናለን ሴዶ ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን ጀግናችን ነው ይህን ውድድር እውነት አድርጎልናል ቴንክ ዩ ከልብ አድርገን እናመሰግናለን ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል እሱን እናሳያለን እስቲ የምትለምናለን አልሐምዱሊላህ ረቢል ዓለሚን ድል የሚሰጠው የሚነሳው ማለት ነው አልሐምዱሊላህ ረቢል ዓለሚን ተሽዬ ገኛለሁ በላይ ነው እንደሚሰጠው እዚህ ጋር በእኔ ምክንያት ሁሉም መጥቶ
እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁን በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች ስታካ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ኮንግራቹሌሽን ብያለሁ ወንድሜ። ሰው አሸንፋል። ለኦዲየንስ ማስተላለፍ ትፈልገው መልእክት? አይ ላቭ ዩ ማይ ፒፕል። ከዚህ በኋላ ብዙ ታያላችሁ። ጋይስ ጆኒ አሸንፏል። ቃሉን ተግብሯል። ትላንት አሁን ይሄንን ፋይት ካላሸነፍኩኝ ፋይት አቁማለሁ ብለኝ ነበር። ጆኒ ምን ይመስላል ስሜት? ነግራችኋለሁ። የጁጂትሱ ፓወር ይሄ ነው። 3 ሳምንት ብቻ ነው ትሬን ያደረኩት። ወንድማችን ሴዶ አይ ስዌር ቱ ጋድ አም ፕራውድ ኦፍ ዩ ፎር ዱይንግ ዲስ። ሲሪየስሊ ወስደህ ውጭ ሀገር ሄደህ ኢንቨስት አድርገህ ትሬን አድርገሃል። አልስቅም ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up. I promise you guys. እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አለባችሁ። አለበዚያ ምኞት ነው የሚሆንባችሁ። ዛሬ በነገራችን ላይ ዓለም አቀፉ የቦክስ ቀን ነው። ይህንን እንግዲህ በእንደዚህ አይነት ኢቨንት All right, fighters, let's meet at the center of the ring. ዛሃራ በሰማያዊ ማዕዘን እንዲሁም ደግሞ የአምላክ ሥራ በቀይ ማዕዘን
መጣው ቆይ አንዴ እዚህ የስፖርቱን ጉዳይ ተመለከትኩ።